ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች የ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በሳምንቱ የመጨረሻ ቀናት ተካሂደዋል። መሪው አርሰናልና ማንቸስተር ሲቲ ተጋጣሚዎቻቸውን ማሸነፍ ሲችሉ ሊቨርፑል፣ ቼልሲ እና ማንቸስተር ዩናይትድ ነጥብ ጥለዋል። በሌሎች ጨዋታዎች ብራይተን ወልቭስን 3-0 እንዲሁም ቦርንማውዝ ፉልሃምን 1-0 በሆነ ውጤት ማሸነፍ ሲችሉ ኖቲንግሃም ፎረስት ከኒውካስትል 1-1፣ ክሪስታል ፓላስ ከኤቨርተን እንዲሁም ደግሞ በርንሌ ከአስቶን ቪላ ጋር 2-2 በሆነ ተመሳሳይ ያቻ ውጤት ተለያይቷል። ጨዋታዎቹ እንዴት ነበሩ የሚለውን የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ላይክ፣ ሼር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ስንል በአክብሮት እንጋብዛለን። በሜዳውና በደጋፊ ፊት ቼልሲን ያስተናገደው ሊቨርፑል 1-1 በሆናቸው ውጤት ጨዋታውን ጨርሷል። በስድስተኛው ደቂቃ ራያን ግራቨንበርች ከሪዮን ጉማ የተሻገረለትን ኳስ በማስቆጠር ባለሜዳዎችን መሪ ቢያደርግም በ35ኛው ደቂቃ ኤንዞ ፈርናንዴዝ በቅጣት ምት ቼልሲን አቻ ማድረግ ችሏል። ሁለቱም ቡድኖች የማሸነፊያ ጎል ለማግኘት ተደጋጋሚ ጥረት ቢያደርጉም ሳይሳካላቸው ቀርቷል። በዋናነት ደግሞ በቼልሲ በኩል ኤንዞ ፈርናንዴዝ እና ኮል ፓልመር ግብ አስቆጥረው በቫር የተሻረባቸው፣ እንዲሁም ደግሞ በሊቨርፑል በኩል ቨርጅል ቫንዳይክ እና ዶሚኒክ ሶቦዝ ላይ በግቡ ብረት የተመለሱባቸው ሙከራዎች የሚያስቆጩ አጋጣሚዎች ነበሩ። በውጤቱ መሰረት ባለሜዳው ሊቨርፑል በ59 ነጥብ እና በ12 ንጹህ ጎል አራተኛ ደረጃ ላይ ሲቀመጥ፣ ቼልሲ በአንጻሩ በ49 ነጥብ እና በ6 ንጹህ ጎል ዘጠነኛ ደረጃ ላይ ይገኛል። በዚህም መሰረት እንግዲህ ቼልሲ ለአውሮፓ መድረክ ተሳትፎ ለማግኘት የሚያደርገው ጥረት እጅግ በጣም አጣብቂኝ ውስጥ ገብቷል ማለት ነው። ከጨዋታው መጠናቀቅ በኋላ አስተያየታቸውን የሰጡት የሊቨርፑል አሰልጣኝ አርነ ስሎት ተከታዩን ሀሳብ ሰጥተዋል። ለደጋፊዎቻችን የተሻለ ነገር ላሳያቸው እፈልጋለሁ፣ ነገር ግን በዚህ ወቅት በተደጋጋሚ ያንን ማድረግ አልቻልንም። አሁን ማድረግ የምንችለው ጨዋታውን መቆጣጠር ነው። ስለዚህ በዚህ የውድድር ዘመን በተደጋጋሚ እንደታየውም በብዙ አጋጣሚዎች ከተጋጣሚዎቻችን በላይ ኳስ ይዘን መቆየት ችለናል። ለደጋፊዎቻችን የበለጠ አዎንታዊ እና ደስተኛ የሚሆኑበትን ነገር መስጠት እንፈልጋለን። ቡድኑም ያንን ማድረግ እንደሚፈልግ 100% እርግጠኛ ነኝ በማለት በቀዮቹ ቤት ነገሮች ጥሩ እየሄዱላቸው ያልሆኑት አሰልጣኝ አርነ ስሎት ሀሳባቸውን ሰጥተዋል። የቼልሲው አቻቸው ማክፋርላንድ ደግሞ ምናልባት ትንሽ ለራሴ ቡድን አድልቼ ሊሆን ይችላል፣ ነገር ግን ጨዋታውን ማሸነፍ እንችል ነበር ብዬ አስባለሁ። ጥሩ ጥሩ የሚባሉ አጋጣሚዎች ነበሩ። በመጀመሪያው አጋማሽ የኤንዞ እድል እንዲሁም ደግሞ ሌላ የፔናልቲ ጥያቄ ያነሳንበትን አጋጣሚ አስታውሳለሁ። ለዳኞች ስራው በጣም ከባድ እንደሆነ ብረዳም ግልጽ ፔናልቲ ነበር ብዬ አስባለሁ። ስለዚህ ሙሉ 3 ነጥብ ይዘን መውጣት እንችል ነበር በማለት ሀሳባቸውን ሰጥተዋል። ሳምንት በላንክሻየር ደርቢ ታሪካዊ ተቀናቃኙን ሊቨርፑልን በማሸነፍ ወደ ሻምፒዮንስ ሊግ ማለፉን ያረጋገጠው ማንቸስተር ዩናይትድ ደግሞ ከሰንደርላንድ ጋር ያደረገውን ጨዋታ 0-0 በሆነ ያቻ ውጤት ጨርሷል። ያለ ወሳኙ አማካኝ ካርሎስ ካስሚሮ እንዲሁም ቤንያሚን ሸሽኮ እና ሌሎች ወሳኝ ተጫዋቾች ወደ ስታዲየሙ ፍላይት ያቀናው የአሰልጣኝ ማይክል ካሪክ ስብስብ ከሰንደርላንድ ከባድ ፈተና ገጥሞታል። በጨዋታው ላይ ሰንደርላንዶች በተደጋጋሚ ሙከራዎችን ቢያደርጉም ባሳለፍነው ክረምት ማንቸስተር ዩናይትድ የተቀላቀለው ወጣቱ ግብ ጠባቂ ሴን ላመንስ ጎል ከመሆን ታድጓቸዋል። በጨዋታው ላይም ማን ኦፍ ዘ ማች በመባል ተመርጧል። የማንቸስተር ዩናይትድ ጊዜ አሰልጣኝ ማይክል ካሪክ ከጨዋታው በኋላ ተከታዩን ሀሳብ ሰጥቷል። ከባድ ጨዋታ ነበር ለሰንደርላንድ፣ ቶሎ መስጠት አለብን። ወደዚህ መምጣት በማንኛውም ሁኔታ ከባድ እንደሚሆን እናውቅ ነበር። በተወሰኑ አጋጣሚዎች ወደ ኋላ በጣም አፈግፍገን ነበር፣ እንዲሁም በጥሩ አቋማችን ላይ አልነበርንም። ነገር ግን በጥሩ አቋምህ ላይ ባልነበርክበት ወቅት ከጨዋታ የሆነ ነገር ይዞ መውጣት እኛ ለመገንባት እየሞከርን ነው ያለነው ጥሩ ባህሪ ነው። በቡድን ውስጥ ለውጦች ነበሩ፣ ወደ እንቅስቃሴ ለመግባት እየሞከርን ነበር። 1 ነጥብ ይዞ መውጣትና ግብ ሳያስተናግዱ ማጠናቀቅ ጥሩ ነው በማለት አስተያየቱን ሰጥቷል። እንግዲህ ቀደም ብዬ እንደነገርኳችሁ ማንቸስተር ዩናይትድ ባለፈው ሳምንት ሊቨርፑልን 3-2 ባሸነፈበት ጨዋታ ነበረ ወደ ሻምፒዮንስ ሊግ ማለፉን ያረጋገጠው። ስለዚህ በዚህኛው ጨዋታ ላይ አቻም ወጣ ተሸነፈም ምናልባት የቡድኑን የማሸነፍ ወይም ኮንሲስታንሲ ለማስቀጠል ካልሆነ በስተቀር በውጤት ረገድ እዚህ ግባ የሚባል ፋይዳ ያለው ጨዋታ አልነበረም ማለት ይቻላል። ያም ሆኖ ግን በአንዳንድ ምክንያቶች ጨዋታው ተጠባቂ ነበር። ከነዛ ምክንያቶች አንደኛው ብሩኖ ፈርናንዴዝ በቴሪ ዳንኤል ሄነሪ እና በኬቨን ዴብሬን የተያያዘውን የአሲስት ሪከርድ ይሰብራል ወይስ አይሰብርም የሚለውን ከሚወስኑ ጨዋታዎች መካከል አንደኛው ነበር።
ያም ሆኖ እንግዲህ ጨዋታው 0-0 በሆነ ውጤት ተጠናቋል። ብሩኖ ፈርናንዴዝም አሲስት ሳያደርግ ወጥቷል ማለት ነው። የአሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲ በ35ኛ ሳምንት ከኤቨርተን ጋር በነበረው ጨዋታ ላጋጠመው መንሸራተት በቂ ምላሽ በሰጠበት ጨዋታ ብሬንትፎርድን 3-0 ሲያሸንፍ ጀረሚ ዶኩ፣ አርሊንግ ሃላንድ እና ኦማር ማርሙሽ ደግሞ ለሲቲዝኖቹ ኳስና መረብን ያገናኙ ተጫዋቾች ናቸው። ከጨዋታው መጠናቀቅ በኋላ ሀሳቡን የሰጠው የማንቸስተር ሲቲ አጥቂ አርሊንግ ሃላንድ ለማንቸስተር ሲቲ የምትጫወት ከሆነ በየቀኑ የምታስበው ስለ ዋንጫዎች ነው። 3-0 ማሸነፍ ጥሩ ስሜት ይሰጣል። ዛሬ ጎደለን የመጨረሻውን ግብ ሙከራ ማድረግ ብቻ ነበር። ብዙ የግብ ዕድሎችን ፈጥረናል፣ ነገር ግን ብዙዎቹ ኳሶች የተሳኩ አልነበሩም። ብሬንትፎርዶች በጥሩ ሁኔታ ተከላክለዋል። እነሱ በጣም ጠንካራ ቡድን ናቸው። በሊጉ ቀላል ጨዋታ የሚባል ነገር የለም፣ ስለዚህ ደስተኞች ነን በማለት ሀሳቡን ሰጥቷል። ሃላንድ አስከትሎ በውድድር ዘመኑ ስላስቆጠራቸው ጎሎች ሲናገርም ስራዬን ለመስራት እየሞከርኩ ነው፣ 26 ጎል ደግሞ ከባለፈው የውድድር ዓመት ይበልጣል፣ ስለዚህም በጣም ጥሩ ነው በማለት ኖርዌያዊ ጎል ማሽን ሀሳቡን ሰጥቷል። አሰልጣኝ ፔፕ ጋርዲዮላ በበኩላቸው አሁን ነገሩ የፕሪሚየር ሊግ ዋንጫው ማለታቸው ነው በእጃችን አይደለም፣ ስለዚህ የእነሱን ነጥብ መጣል እንጠብቃለን። ግን ደስ ይለኛል፣ እንደገና ለዋንጫ በሚደረግ ፉክክር ውስጥ መሆን ደስ ይለኛል። እኛ ማድረግ የምንችለው ረቡዕ ከፓላስ ጋር በድጋሚ ማሸነፍ፣ የኤፍኤ ካፕ ፍጻሜ መጫወት፣ ወደ ቦርንማውዝ መጓዝ እና ከአስቶን ቪላ ጋር መጫወት ነው። ስለዚህ የጨዋታ መርሃ ግብሩ በጣም አድካሚ ነው። የቀረው 2 ሳምንት ብቻ ነው፣ ከዚያ የውድድር ዘመኑ ያበቃል በማለት ሀሳቡን ሰጥቷል። ከዚህ እንደምንረዳው እንግዲህ አሰልጣኝ ፔፕ ጋርዲዮላ ምን ያክል የፕሪሚየር ሊጉ መርሃ ግብር ተደራራቢና ጫና የበዛበት መሆኑን እያሳሰባቸው እንደመጣ ነው። ያም ሆኖ ግን ከአርሰናል ጋር ያለው የዋንጫ ፉክክር አላለቀም የሚል ይዘት ያለው አስተያየት ሰጥቷል። ከአስተያየቱ በኋላም አሰልጣኝ ፔፕ ጋርዲዮላ እጆቹን በማጣመር ዌስትሃሞች በርቱ በማለት ለዌስትሃሞች የሰጠው ማበረታቻ በብዙዎች ዘንድ መነጋገሪያ እየሆነ ይገኛል ማለት ነው። ወደ ለንደን ስታዲየም ያቀናው የሊጉ መሪ አርሰናል ላለመውረድ እየታገለ የሚገኘውን ዌስትሃም ዩናይትድን 1-0 በሆነ ውጤት በማሸነፍ እንግዲህ ከ22 ዓመታት ጥበቃ በኋላ የሊጉን ዋንጫ ለማሸነፍ የተቃረበበትን ውጤት ማስመዝገብ ችሏል ማለት ነው። በጨዋታው ላይ እንደተጠበቀው ከመድፎች ከባድ ፈተና የገጠመው መድፈኛው የማይክል አርቴታ ስብስብ ተደጋጋሚ ሙከራዎችን ቢያደርግም የጨዋታውን አብዛኛውን ክፍለ ጊዜ ዌስትሃሞች በተደራጀ መከላከል የአርሰናል ሙከራዎች ግብ እንዳይሆኑ ማድረግ ችለው ነበር። ይሁን እንጂ በ83ኛው ደቂቃ ላይ ተቀይሮ የገባው ማርቲን ኦዴጋርድ በግሩም ሁኔታ አመቻችቶ ያቀበለውን ኳስ ቤልጅየማዊ ሊሳንድሮ ትሮሳርድ በማስቆጠር ለአርሰናል ወሳኙን 3 ነጥብ አሳክቶ እንዲወጣ ማድረግ ችሏል። ዌስትሃሞች ከግቧ መቆጠር በኋላ አቻ ለመሆን ተደጋጋሚ ሙከራዎችን አድርጓል። በተለይ የአርሰናሉ ግብ ጠባቂ ዴቪድ ራያ የዌስትሃሙን አማካኝ ማቴዎስ ፈርናንዴዝን 1-1 ሙከራ ያመከነበት አጋጣሚ በብዙዎች ዘንድ የዓመቱ ምርጥ ጨዋታ እንዲሁም ደግሞ ምርጡ ግብ ጠባቂ ያስባለው ኳሱ እና ወሳኝ ሆነት ሆኗል። ከዛ በተጨማሪም በጨዋታው ጭማሪ ደቂቃ ላይ ዌስትሃም ዩናይትዶች ግብ አስቆጥረው በቫር ውሳኔ በፋውል ነው ተብሎ የተሻረባቸው ጎል አከራካሪ ውሳኔ ነበር። ምንም እንኳን ግልጽ ጥፋት ቢሆንም ባለፉት ጨዋታዎች ላይ አርሰናሎች ተመሳሳይ ጎሎችን እያስቆጠሩ አልተሻረባቸውም የሚል መከራከሪያ ብዙዎች አንስተዋል። ነገር ግን የሆነ ሆኖ የዕለቱ መሀል ዳኛ ፋውል ነው ብለው ነፍተዋል። ግልጽ ውሳኔ ይመስላል። ለእኔ እንደሚታየኝ ጠባቂው ኳሱ ላይ እንዳይደርስ ግልጽ የሆነ ጫና ተደርጎበታል። ስለዚህ ፋውል ነው በሚል ውሳኔ ዳኛው ጎሉን ሽሮታል ማለት ነው። ውጤቱን ተከትሎም የሊጉ መሪ አርሰናል ከተከታዩ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 5 በማስፋት ከ22 ዓመታት በኋላ ሻምፒዮን ለመሆን ከጫፍ ደርሷል ማለት ነው። ከጨዋታው በኋላ አስተያየቱን የሰጠው የመድፈኞቹ አለቃ ማይክል አርቴታ ተጫዋቾቼ ድንቅ ነበሩ፣ ሳምንቱን ሙሉ ያሳዩት ድፍረት፣ ቁርጠኝነት እና ጥራት እንዲሁም ለ10 ወራት በሰራነው ስራ ሁሉ ላይ አሁን ብዙ ነገር የሚወሰንበት ትልቅ ዋጋ ያለው ወቅት ላይ ነን
አሁን ነው ዋናውና ወሳኙ ሰዓት። ነገሩን የበለጠ ልዩ የሚያደርገው ደግሞ ይህንን ብቻችንን አለማድረጋችን ነው። ከደጋፊዎቻችን ጋር ነው ያደረግነው። እነርሱም ቢሆን አስደናቂ እና ድንቅ ነበሩ። ዛሬም በዚህ ስቴዲየም ውስጥ ያደረጉትን በድጋሚ ማየት ትችላላችሁ። ስለዚህም በጣም አመሰግናለሁ። ትልቅ የታሪክ ምዕራፍ እንደሆነ ይሰማኛል። አስደናቂ ከሰዓትና ድንቅ ሳምንት ነበር። ምንኛ የሚያስደስት ቅጽበት ነው! ጨዋታው ለሁለት ፍጹም የተለያየ ዓላማ ግን ደግሞ በተመሳሳይ ቁርጠኝነት ለህልውናቸው ከሚፋለሙ ሁለት ቡድኖች የምትጠብቀውን ሁሉ አካቶ የያዘ ነበር። በእውነትም ምርጥ የሚባል ጨዋታ እንደነበር አስባለሁ በማለት ሀሳቡን ሰጥቷል። እንግዲህ ጨዋታውን የተመለከትን አብዛኛው የእግር ኳስ ቤተሰብ እንደተመለከትነው እጅግ በጣም አስጨናቂ ጨዋታ ነበር። በተለይ ደግሞ ለአርሰናል በተመሳሳይ ለዌስትሃም ዩናይትድም ውጤቱ እጅግ በጣም አስፈላጊ ስለነበር ከባድ ፍልሚያ የታየበት ጨዋታ ነበር። እንግዲህ ዌስትሃሞች እንደተጠበቀው በከባድ መከላከል ወይም ደግሞ በሎ ብሎክ ወደኋላ አፈግፍገው በመጫወት በካውንተር አታክ የተገኙ ኳሶችን ለመጠቀም ይዞት የገቡት የጨዋታ ስልት በአብዛኛው የጨዋታው ክፍለ ጊዜ አዋጥቷቸዋል ማለት ይቻላል። ሆኖም ግን በጨዋታ ማገባደጃ ላይ ሊሳንድሮ ትሮሳርድ እንዳስቆጠረው ግብ አማካኝነት አርሰናል ወሳኝ 3 ነጥብ አሳክቷል። ማይክል አርቴታ በጨዋታው ላይ የወሰናቸው ውሳኔዎች እያስወደሱት ይገኛሉ። ከእነዚህም መካከል ቀይሮ ያስገባውን ማርቲን ዙቢሜንዲን በጨዋታው ላይ ከፍተኛ የሆነም ብቃት ማሳየት ሳይችል ሲቀር ወይም ደግሞ ተጋላጭ ሆኖ ሲገኝ እንደገና መልሶ ያስወጣበት አጋጣሚ ውሳኔውን አስመስግኖታል። በብዙዎች ደጋፊዎች ዘንድም ሙገሳን እያስገኘለት ይገኛል። እንግዲህ ውጤቱን ተከትሎ አርሰናል ከ22 ዓመታት ጥበቃ በኋላ የሊጉን ዋንጫ ከፍ አድርጎ ለማንሳት የሁለት ጨዋታ እድሜ ብቻ ቀርቶታል። ደጋፊዎች፣ ተጫዋቾች እንዲሁም መላው የእግር ኳስ ቤተሰብ መጨረሻውን በጉጉት እየተጠባበቀ ይገኛል። አርሰናል እንደተለመደው እንደባለፉት 4 ሲዝኖች ዋንጫውን እየሸኘ ይመለሳል ወይስ ደግሞ ሻምፒዮን ሆኖ ተሞሽሮ ይወጣል የሚለው ጥያቄ በብዙዎች ዘንድ እየተጠበቀ ይገኛል። እንደሚታየው ከሆነ ግን ዘንድሮ እጅግ በጣም ወጥ የሆነ ብቃት እያሳየ ይገኛል። በአንዳንድ ጨዋታዎች ካልሆነ በስተቀር የሊጉ በጣም ወጥ የሆነው ቡድን ነው። ከማንቸስተር ሲቲም ከየትኛውም ቡድን በላይ ዘንድሮ ወጥ የሆነው ቡድን ነው። በተለይ በመከላከል ረገድ ውጤት አስጠብቆ የሚወጣበት መንገድ የጨዋታ መንገዱ ብዙ ጊዜ ሲተች ቢቆይም የሆነ ሆኖ ዋናው ነገር በስተመጨረሻ ዋንጫውን ማሳካት ነውና እንግዲህ በዛ መንገድ እየተጓዘ ይገኛል። ከሁለት ሳምንታት በኋላ ምላሹን የምናገኝ ይሆናል። እናንተስ ውድ የቻናላችን ቤተሰቦች ምን አይነት ሀሳብና አስተያየት አላችሁ? ሀሳብ እና አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ፕሮግራማችን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ተቀላቀሉ። መልካም ቀን